ዋና ዜናዎች የአዲስ አበባ ዩኒቨርሲቲ የአርሶ አደር ምርታማነት የሚጨምሩ ተግባር ተኮር ምርምሮችን ያካሄደ መሆኑን አስታወቀ። የአሜሪካ የበጀት ውዝግብ አሁንም መቋጫ አላገኘም። እንደምንላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍኖተ መላኩ ነኝ። ወደ ቀዳሚ ዜና አልፋለሁ። የአዲስ አበባ ዩኒቨርሲቲ የአርሶ አደሩ ምርታማነት የሚጨምሩ ተግባር ተኮር ምርምሮችን ያካሄደ መሆኑን አስታወቀ። ዩኒቨርሲቲው በማዕከላዊ ሀገሪቱ ክፍል የተለያዩ ወረዳዎች በሰብል በእንስሳትና በተፈጥሮ ሀብት ጥበቃ ላይ ያተኮሩ ምርምሮችን እያደረገ ነው። በኦሮሚያ ክልል በቾ ወረዳም በማዳበሪያ አጠቃቀም ዲገሉ የተባለ የስንዴ ዝርያን ለማስተዋወቅ የሰራውን ሰርቶ ማሳያ ለወረዳው አርሶ አደሮች አስጎብኝቷል። ዝርዝሩን ደረጃ ግዛው አዘጋጅቷል። አበበባዩ እንደሚከተለው ያቀርበዋል። በኢትዮጵያ በጤፍ ምርት ከሚታወቁ አካባቢዎች አንዱ የሆነችው የበቾ ወረዳ በስንዴና በሽምብራ ምርቷ ትታወቃለች። የወረዳውን ምርታማነት ለማሳደግ አርሶ አደሩ በባለሙያና በግብዓት አቅርቦት በተደረገለት እገዛ በሄክታር የሚገኘው ምርት ከ10 ኩንታል በላይ በአማካኝ ጨምሯል ነው የተባለው። የአዲስ አበባ ዩኒቨርሲቲም ከኔዘርላንድ መንግስት ባገኘው የገንዘብ ድጋፍ በአርሶ አደሩና በልማት ጣቢያዎች የምርምር ስራዎችን እያከናወነ ይገኛል። በኢትዮጵያ የግብርና ምርታማነትን ለመጨመር ዩኒቨርሲቲዎች የድርሻቸውን እንዲወጡ በኔዘርላንድ መንግስት የሚደገፈው የኬዝ ካፕ ፕሮጀክት በማዳበሪያ አጠቃቀምና ዲገሉ የተባለውን ምርጥ የስንዴ ዝርያ ለአርሶ አደሩ ለማስተዋወቅ አዲስ አበባ ዩኒቨርሲቲ በበቾ ወረዳ የሰራው ሰርቶ ማሳያ በአርሶ አደሮቹ ተጎብኝቷል። በበቾ ወረዳ ዩኒቨርሲቲው በሚያደርገው የምርምር ስራ ከታቀፉት አርሶ አደሮች መካከል የአዋሽ ቡሌ ቀበሌ ነዋሪ የሆኑት አርሶ አደር ኡርጌሳ ጉተማ በጤፍና በስንዴ ሰብሎች ምርት ውጤታማ የሆኑበትን ተሞክሮ ለወረዳው አርሶ አደሮች አካፍሏል። አርሶ አደር ኡርጌሳ እንደሚሉት ባለፈው አመት ከአንድ ሄክታር 46 ኩንታል ስንዴ እንዲሁም 15 ኩንታል ጤፍ ቢያገኙም በዘንድሮ አመት ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመስራታቸው የተሻለ ምርት ይጠብቃሉ። ቢዮን ቢያከኛ ቢሻንፍ ከሰተ ዋንቃባቶፊ ምርታማነትን ለመጨመር ከግብዓት አጠቃቀምና ከባለሙያ እገዛ በተጨማሪ በግሌ የተለያዩ ሙከራዎችን አደርጋለሁ። በተለይ የበቾ አፈር ጥቁርና ውሃ የሚይዝ በመሆኑ ምርታማነታችን ይቀንስ ነበር። ጤፍ በሄክታር ከ12 እስከ 15 ኩንታል እናገኝ ነበር። በመስመር መዝራት ከጀመርን ወዲህ 24 ኩንታል አግኝቻለሁ። ዘንድሮ የዘራሁት በአካባቢያችን አዲስ የሆነውን ዲገሉ ስንዴ ነው። ከቀድሞቹ ፍሬ በመያዝ የተሻለ ነው። በልምድ ልውውጡ ተሳታፊ ከነበሩት አርሶ አደሮች መካከል አንዱ የሆኑት በየሳ ነጋ እንደገለጹት በየአመቱ የሚካሄደው የልምድ ልውውጥ ለምርታማነታቸው መሻሻል አስተዋጽኦ አበርክቷል። ወጀቶኒ ድሬ ቢሶማ ሃርማ ካላቲ ለንጂቺኑ ከነሜን የልማት ጣቢያ ሰራተኞች ቤታችን ድረስ ነበር የሚመጡት። ጥቅሙን በማወቃችን ዛሬ እኛ ወደ እነሱ እየሄድን ነው። በወረዳችን የሚካሄደው የልምድ ልውውጥ የላቀ ጠቀሜታ አለው። ቀድሞ አዳዲስ ቴክኖሎጂዎችንና ግብዓቶችን በግድ ነበር የምንጠቀመው። በየአመቱ ምርታማነታችን መጨመሩን ስላረጋገጥን ከባለሙያዎችና ከተመራማሪዎች ጋር ተቀራርበን እየሰራን ነው። 20 ወረዳዎች የታቀፉበት የኬዝካ ፕሮጀክት ብሔራዊ አስተባባሪ ዶክተር ኢያሱ ኤልያስ በተለያዩ ተቋማት የተገኙ ምርጥ ዝርያዎችን ለአርሶ አደሩ በማስተዋወቅና የግብርና ባለሙያዎችና የአርሶ አደሩን አቅም በመገንባት የግብርና ምርትን መጨመር የፕሮጀክቱ ግብ ነው ይላሉ። የገበሬውን የአርሶ አደሩን የምርትና ምርታማነት ማነቆ መጀመሪያ መለየት ነው። በዛ ማነቆውን የሚፈቱትን ቴክኖሎጂዎች ይዘን እስከመጣን ድረስ እጅግ ተሻምተው ነው የሚቀበሉት። አርሶ አደሮቻችን በጣም ተባባሪዎች ናቸው። የኛ አቀራረብና የምናመጣው ቴክኖሎጂ ችግር ነው ብዙ ጊዜ ወደ ኋላ ያስቀረን። ያንን ቀርፈን ከሄድን እኔ እርግጠኛ ነኝ በአጭር ጊዜ ኢትዮጵያ ከስንዴ ልመና ትወጣለች ብዬ ነው ማምነው። በበቾ ወረዳ በተካሄደው የመስክ ጉብኝት ላይ በአካባቢው አርሶ አደሮች ከሚታወቁት የቁብሳና ቀቀባ የስንዴ ዝርያዎች በተሻለ ምርት የሚሰጥ ዲገሉ የተባለው የስንዴ ዝርያ ለማስተዋወቅ በዩኒቨርሲቲ የተሰራው ሰርቶ ማሳያም በአርሶ አደሩ ተጎብኝቷል። የአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅና የፕሮጀክት አስተባባሪ ዶክተር ቶሎሳ ደገፋ በተመረጡ 5 ወረዳዎች ምርታማነትን ለመጨመር በሰብል በእንስሳትና በተፈጥሮ ሀብት ልማት ከአርሶ አደሩ ጋር እንሰራለን ብለዋል። በበቾ ወረዳ የተሰራው የእህል ምርት ልማት ዙሪያ ስንዴ፣ ጤፍ እና ሽምብራ ላይ ነው በመስራት ላይ ያለነው። በገበሬው ላይ ይሄ ምን ማምጣት ይችላል የሚባለው ዛሬም በገበሬዎች ቀን እንደምታዩት በእኛ የተሰሩ ስራዎችና ገበሬው ደግሞ በተለምዶ የሚሰራቸው ስራዎች አሁን ዛሬ ማሳ ላይ በመናየው መልኩ ስታዩ በጣም የተለያየ ነው።
ከኢትዮጵያ የአረንጓዴ ልማት ስትራቴጂ ጋር በተያያዘ ለሚከናወኑ ተግባራት የገንዘብ ድጋፍ ለማሰባሰብ የሚያስችል የገንዘብ ቋት ማዘጋጀቱን የገንዘብና ኢኮኖሚ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከደንና የአካባቢ ጥበቃ ሚኒስቴር ጋር በመተባበር ባዘጋጀው የውይይት መድረክ ላይ የተገኙት የገንዘብና ኢኮኖሚ ልማት ሚኒስትር ዴኤታ አቶ አህመድ ሺዴ በራስ አቅምና በዓለም አቀፍ ሀገራት ትብብር የገንዘብ አጠቃቀም ማዕቀፍ በተጨማሪ መዘጋጀቱን ገልጿል። የደንና አካባቢ ጥበቃ ሚኒስትሩ አቶ በለጠ ታፈረ በበኩላቸው መስሪያ ቤታቸው በገንዘብ ሰጪውና ተግባሪው መካከል የእቅድ የትግበራ የመረጃ አሰባሰብና መናበብ እንዲኖር ያስችላል ያለውን የቴክኒክ ተፈጻሚነት ትግበራ መርሃ ግብርን አዘጋጅቷል። በውይይቱም ከተለያዩ ባለድርሻ አካላት የሚገኘው ሐሳብ ለረቂቅ እቅዱ እንደ ግብአት ያገለግላል መባሉን ሪፖርተራችን ነቢል በቀለ ዘግቧል። በኢትዮጵያ ሶማሌ ክልል የ1434ኛው ኢድ አልአድሃ ያረፋ በዓል በርካታ የእምነቱ ተከታዮች በተገኙበት ተከበረ። የክልሉ የእስልምና ጉዳዮች ሊቀመንበር ሼህ አብዱራህማን ሐሰን እንደተናገሩት የሙስሊሙ ህብረተሰብ የተቸገሩትን መርዳትና በህገ መንግስቱ የተገኘውን የሃይማኖት መብት መከበር አጥብቀን ልንጠብቀው ይገባል ብሏል። በበዓሉ ላይ የተገኙት የክልሉ ርዕሰ መስተዳድር አብዲ መሐመድ ኡመር በበዓሉ ላይ እንደተናገሩት የክልሉ ህዝብ እስካሁን የተጎናጸፋቸውን የሰላም የልማትና የዲሞክራሲ ስርዓት የበለጠ እንዲጠናከር መረባረብ ይኖርበታል ብለዋል። ርዕሰ መስተዳድሩ ህዳር 29 2006 በክልሉ የሚከበረው የብሔር ብሔረሰቦች ቀን በድምቀት ለማክበር ከፍተኛ ዝግጅት እየተደረገ መሆኑን ገልጸዋል። በዓሉን ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር በድምቀት ለማክበር ህዝቡ የበኩሉን ድርሻ እንዲወጣም አሳስበዋል። በዓሉንም በልማት ስራዎች የታጀበ እንዲሆን እየተከናወኑ ያሉ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። ከለገዳዲ ማጣራቂያ ባየ የሚመረተውን ውሃ ለከተማዋ የሚያሰራጨው ባለ 900 ሚሊ ሜትር ከፍተኛ የውሃ መስመር ተሰብሮ የከተማዋን ሰፊ አካባቢ ያካለለ የውሃ ስርጭት መስተጓጎል መግጠሙን የአዲስ አበባ ውሃ ፍሳሽ ባለስልጣን አስታወቀ። የባለስልጣኑ የኮሙኒኬሽን ጉዳዮች ደጋፊ ስራ ሂደት እንደገለጸው ችግሩ የተከሰተው ከቀላል ባቡር መስመር ዝርጋታ ፕሮጀክት ጋር በተያያዘ ኡራኤል ቤተክርስቲያን ፊት ለፊት እየተካሄደ ባለው ከፍተኛ ቁፋሮ ምክንያት ነው። እንደ ስራ ሂደቱ ገለጻ ከቁፋሮው ተያይዞ የተሸከመው አፈር መናዱ ደግሞ ለአደጋ መንስኤ ሆኗል። ከትላንት ምሽት ጀምሮ ከአደጋው ጋር በተያያዘ መገናኛ 22 ማዞሪያ፣ ኡራኤል ስታዲየም፣ ጦር ኃይሎች፣ ካዛንቺስ 4 ኪሎና በአቅራቢያቸው በሚገኙ አካባቢዎች የውሃ ስርጭት መስተጓጎሉ ተገልጿል። መስመሩ የተሰበረበት አካባቢ ለጥገና አመቺ አለመሆኑ የመልሶ ጥገናውን ለአንድ ሳምንት እንዲራዘም የሚያደርገው ቢሆንም ከመንገዶች ባለስልጣን ጋር በመነጋገር ስርጭቱን በጊዜያዊነት ከ2 ቀናት በኋላ ለማስቀጠል የሚያስችል የጥገና ስራ መጀመሩንም ባለስልጣኑ አስታውቋል። ዘገባውን ያደረሰን የባለስልጣኑ ኮሙኒኬሽን ጉዳዮች ነው።